ሼክ መሐመድ ሁሴን አላሙዲን ለሀገሩ ኢትዮጵያ በሚሰሯቸው ታላላቅ የልማት ስራዎችና ግንባታዎች ላይ ደስተኛ ያልሆኑ ስሙን በክፉ ለማንሳት የሚከጅሉ አሉና እርስዎ ስለነሱ ምን ይላሉ? በመጀመሪያ ይህን እድል ስለሰጠኝ በጣም አመሰግናለሁ። ሁለተኛም በተለይ ኢትዮጵያ መጥተህ የሀገሪቱን እድገት አይተህ ምን እንደሚመስል ለዲያስፖራው በአይኑ ሳያይ ለሚያወራው ያየኸውን ማቅረብ ራሱ ዲያስፖራውን የሀገሩን ስሜት በደንብ እንድንገልጽለት፣ ምክንያቱም ታማኝ ጋዜጠኛ ስለሆንክ ነው። ጋዜጠኛ ታማኝ ካልሆነ ደግሞ እውነቱን አይናገርም። እነዚህ ለምሰራው ስራ እንትን የሚቃወሙ ይሄ ኢንተርኔትና ፌስቡክ ናላቸውን ያዞረው እውነትን የእምነትን ባይናቸው ሳያዩ የሚናገሩ ሰው ስለሆነ እኔ እንደ ቅንጣት አላያቸው። በአንድ ወቅት የእርሶን እርዳታ የሚሹ ሆነው ዛሬ ያንን ረስተው የእርሶን እጅ ለመንከስ የሚፈልጉና አሉና ምን ይሰማዎታል? እኔ ምንም አላቸው። ምን ነው ያንን ውለታ ረሳችሁት? እግዚአብሔር ይቅር ይበላችሁ ነው የምላቸው። በአሁኑ ወቅት ሀገራችን ብዙሃኑ ህዝብ ሰዓቱን በስራ ላይ እያሳለፈ ነው የሚገኘውና የዚህ መጨረሻው ምንድነው ብለው ያስባሉ ሼህ መሐመድ? ሀገሪቱ በልጽጋ ማየት። በሀገሩ ኢንቨስት ማድረግ ከጀመሩ ከ20 ዓመት በላይ ሆኖታል። ሁሉም ነገር አልጋ ባልጋ ነው ተብሎ አይታሰብምና እንዴት ነው ነገሮችን አስታርቆ ይሄን ያህል መዋለ ንዋይ አገሩ ላይ ለፈሱ የቻሉት? በመጀመሪያ አገራችን ጥሩ ነገር አትወድም የሚል የተጻፈ መጽሐፍ የለም። እኔ ባለፈው 40 ዓመት ሁሉ ውጭ ስሰራ ያየሁትን ነገሮች አገሬ ማየት እመኛለሁ። ይሄ ምኞት ደግሞ ካልተሰራ ዝም ብሎ ህልም ሆኖ የሚቀረው እና የጀመርናቸው የ20 ዓመት ፕላን እንደምኞቴ ከሆነ እኔ በየወሩ ፋብሪካ ቢቆም ነበር ደስ ይላል። ግን በአንድ ወር ውስጥ አንድ ፋብሪካ ወይም አንድ ድርጅት ማቋቋም አስቸጋሪ ነው። አሁን ያለነው የልማት እንትን እቅዳችን ያለውን ችግር መቅረፍና ትራንስፎርሜሽኑን በሰፊው አገሪቱ ለማሳደግ ነው እና ያለው ምሁር ወጣትና ህፃናቶች በሙሉ አድገው ስራ ማጣት ሳይሆን ስራቸውን ዴቨሎፕ አድርገው የዓለም ታዋቂነት እንዲያተርፉ ለማድረግ ነው እና አሁን ያለን ድርጅት አሰራር ካምፓኒዎቹ ራሳቸውን ችለው እድገታቸውን እያሳዩ ራሳቸውን ዴቨሎፕ እያደረጉ ነው። ከእያንዳንዱ ካምፓኒ ምንም 5 ሳንቲም ዲቪደንድ ወስጄ አላውቅም። ምክንያቱም ካምፓኒው እያደገ በሄደ ቁጥር የሰው ኃይል እየጨመረ ነው የሚሄደውና እነዛን ማሳደግ አለብን ብለን የምናምንበት ነው። አሁንም ገና ፕላናችን እያደገ ነው የሚሄደው። በተለይ በእርሻ ሴክተሩና በኢንዱስትሪያል እንትኑ ውስጥ በሰፊው እየገባ ነው እና በቅርቡ ጊዜ የምታዩት የእርሻ ለውጥና የኢንዱስትሪ ለውጡ ራሱ ትልቅ አስተዋጽኦ አለው ለሀገሪቱ እድገት እና የሀገሪቱ ፍላጎት ምን እንደሚፈልግ እያየን በዛ መልክ ነው የምንሰራው ያለነው። ሼህ መሐመድ እርሶ ስኬትን እንዴት ያዩታል? ይኸውልህ ሰው እንደኔ ያለው ሰው እኔ ትንሽ ለየት የሚያደርገው የሚያረካኝ ነገር የለም። የሚያረካኝ ሰው በልቶ ጠጥቶ ራሱን ችሎ እድገቱን የሀገሪቱን እድገት አይቶ ማየቱ ነው ስኬቱ ነው ብዬ ተነማም። ግን መሰናክሎች ያጋጥማል። ሰው በሙሉ ትክክል ነው ብለህ ማመን አይቻልም። ሰው ነውና ይሳሳታል እና ስኬቱን እንዲሳካ ከፈለግነው ወጣቱም ሰራተኛው መንግስትም አብሮ ተባብሮ መስራት የሀገሪቱን ስኬት ነው የሚያሳየው እና አሁን ውጤታማ እየሆነ ነው፣ እያየነው ነው፣ እድገቱን እያየነው ነው። አንተ በራስህ ገጠርም ሄደሃል፣ ከተማውንም እያየኸው ነው። አገሪቱ እድገቷ በጣም ሰፋ እያለ ነው ይሄዳል እና 20 ዓመት በፊት አዲስ አበባን የሚያውቅና 20 ዓመት በፊት ገጠሩን የሚያውቅ ያሁኑ እንትን የተለየ ነው። እኔ ባለፈው ጊዜ ወደ ደሴ አካባቢ ሲሄድ ያየሁት መንገድና የዛሬ 48 ዓመት ስወጣ ያየሁት መንገድ ለውጡን አይቼዋለሁ እና ይሄ መንግስት እውነት ለመናገር እኔ የነሱ አካል ስለሆንኩ አይደለም በመንገድ በኩል ሰፊ እንትን ሰርተዋል። ይሄ ራሱ ትልቅ ስኬት ነው። ያ የነበረው ጭንቀት ቀርቷል እና ያ ነው የሚታየኝ። ህይወቴ ሳታልፍ ለሀገር ይሄን ባደርግ ብሎ የሚያስቡት ነገር ይኖራል? ብዙ አለ። ህልምና ምኞት ብዙ አሁንም ብዙ አለ። እንደው በትንሹ ጤና ይስጥልኝ። አዲስ ማከነገርኩ ነው ተጫራች ይበዛል። እሺ
ብዙ ጊዜ የስራውን ያህል ወደ ሚዲያዎች ለመቅረብ አይፈልጉም። እንደው ምክንያቱ ምን ይሆን ሼህ መሐመድ? ስራውን እንድናገር እንጂ እኔ እንድናገር አልፈልግም። እንደው ከሚወዷቸው መጽሐፍ የህይወቴን አቅጣጫ አሳምረውልኛል ብለው የሚጠቅሱት ይኖራል ሼህ መሐመድ? በመጀመሪያ አንደኛ ምንም ሊበራል ቢሆንም በሃይማኖት የማምን ስለሆንኩኝ በጣም እኔን የሚያረካኝ መጽሐፍ ነው ቁርአን ነው እና እኔ አንባቢ አይደለሁም። ሞላው አድማጭ እንዲሰማ ፈልጋለሁ። ሞላው ኢትዮጵያ የሚያውቃል። እኔ ጋዜጣም ሳይ ፍሮንት ፔጁን እና እንትን ነው ኢኮኖሚ ሳይዱን ነው እንጂ የማየው ሌላ ነገር አላይ። ምክንያቱም የማላውቀው ታሪክ ውስጥ ገብቼ ስፈላስፍ አላድርም። ስለዚህ እኔ ሞር የነብዩ መሐመድንና የቁርአኑን ነገር በጣም ደስ ይለኛል። በህይወት ዘመኑ ካገኟቸው ሰዎች ተጽዕኖ ፈጣሪ ነው የሚሉት ሰው ይኖራል? በህይወት ላይ ብዙ ሰው ያጋጥማል። ብዙ የሳውዲ ንጉስ ኪንግ ፋሃድንም ኪንግ አብደላንም ክቡር ጠቅላይ ሚኒስትር መለስም እነዚህ ተጽዕኖ የሚፈጥሩብህ አምነው ስራ እንድሰራ ሲረዱ ሳትወድ ሌት ተቀን ትሰራለህ። የነሱ ተጽዕኖ ምንድነው የሚፈጥረው? የሚፈጥረው የስራ ፍላጎትህን እንድትጠራከር ያደርጋል። እና የነዚህ ሰዎች ምስጋናዬ በጣም በጣም ትልቅ ነው። ምክንያቱም እንድሰራ ነው ያደረጉኝ እንጂ ወደ ኋላ እንዲጎትቱኝ ያደረጉኝ ነገር የለምና ፈጣሪ ጤና ያላሉትም ፈጣሪ ጤናና እድሜ ይስጣቸው፣ ለሞቱትም ፈጣሪ ምሕረቱን ይስጣቸው። እንደው ምናልባት በህይወት ዘመኑ ፈልገው ያጡት ወይም ያላገኙት ሰው ይኖራል? ብዙ አለ፣ በብዛት አለ። ከየሴክተሩ ነው ያለው። ከርሶ ቅርብ ሰዎችና ወዳጆች እንደምንሰማው ተጫዋች፣ ደግ፣ ሁሉንም እንደ ጓደኛ ነው የሚያዩትና ይሄን የመሰለ መልካም ባህሪ እንዴት ነው ሊያዳብሩት የቻሉት ወይም ከየት ነው የወረሱት ሼህ መሐመድ? አንደኛ ሰው እንደመሆኔ ፈጣሪም ስለፈጠረኝ ሰውንም ፈጣሪ ስለፈጠረው ሰውን ማክበር ሰውን መውደድ የተሰጠኝ የፈጣሪ ስጦታ ነው። ሃይማኖቴ ይሄንን የሚያስገድደው እና የሰው መውደድ ፈጣሪ ከወደደ የሰው መውደድ ይሰጣል እና የፈጣሪ ስጦታ ነው። በቀን ውስጥ ምን ያህል በስራ ላይ ያሳልፋሉ? ምን ያህል ሰዓት ይተኛሉ? ዲፔንስ የእንቅልፉ ነገር። ለምሳሌ ስራ ካለ ቀጠሮ ካለ የምትዘጋጅበት ሪፖርቶችም ካሉ እነሱን አጥምተህ ምን ብለህ እንትን ቦርድም ስብሰባ ካለ ለምሳሌ አሁን ዩሮፕ ውስጥ ያሉት ካምፓኒዎች ካምፓኒም ኢትዮጵያ ውስጥ ያሉትም ስብሰባ ሲኖር ሪፖርቶችን አንብበህ እንትን የምትልበት ጊዜ አለ እና ደግሞ ቀንም ቢዚ የምትሆንበት አለ። የእንቅልፍ ሰዓት የተለያየ ነው። አንዳንድ ጊዜም 4 ሰዓትም 5 ሰዓትም ለኔ በቂ ነው። ለምሳሌ እኔ መጥፎ ጠባይ አለኝ። የትም ቦታ ሁኜ እንቅልፌ ከመጣ ለ10 ደቂቃ ለ20 ደቂቃ መተኛት አለብኝ። ምክንያቱም ያ ኢነርጂ ይሰጣል እና በዛ መልክ ነው እኔ የማየው። ብዙ ቋንቋዎችን ይናገራሉ ይባላልና ምን ያህል ቋንቋዎችን ያውቃሉ ሼህ መሐመድ? የቋንቋ ጉዳይ እንኳን ያው ነው ሁለቱ ዋናዎቹ አረብኛና አማርኛ ናቸው። ሌሎቹ እንግሊዝኛውንም እንደ ሰው እናገራለሁ፣ ጣሊያንኛውም አደባልቃለሁ፣ ትግርኛውን በደንብ እችላለሁ እና ስለዚህ አንዳንድ ቃላቶች ምናምን አታጣም ከቋንቋ አንዳንድ ቃላቶችን አውቃለሁ እንላለሁ። ምክንያቱም 40 ዓመት ያህል እዛ ስለሰራ ብዙ ካምፓኒዎችም ስላሉ በዛ መልክ እንደተደረገ እንደው ብዙዎች ውስጥ የሚመላለስ ጥያቄ ነውና ሼህ መሐመድን ምን ያዝናናቸዋል? እኔ በጣም የሚያዝናናኝና በጣም ደስ የሚለኝ አንድ ሰው ረድቼው ደስ ብሎት ካየው ይሄ ነው በጣም ለኔ የሚያረካኝና የሚያዝናናኝ። ለርሶ ገንዘብ መኖር ነው? ገንዘብን ያመጣት ምን ያላመጣኝ
ሼክ መሐመድ ሁሴን አላሙዲን ፎርቢስ በተሰኘው መጽሔት የዓለም የሀብት ሰንጠረዥ ዝርዝር ላይ እርስዎ አይስማሙበትም ይባላል። ስለ እርስዎ የሚሰጠውን ደረጃ ምን ይላሉ? እንግዲህ ሲያጠይቁን ያወጡት እነሱ ያሉት ዝም ብሎ አሜን ብሎ መቀበል ነው። እኔ ግን ሀብቴን አውቀዋለሁ፣ ግን መናገር አልፈልግም። የኢትዮጵያ ሕዝብ ነው የሚሉኝ ዋናው እሱ ነው። ሼህ መሐመድ በአንድ ወቅት ኮሜዲያን ተስፋዬ ካሳ አግኝቶት ነበር ይባላልና መሬት ይቅለለውና ቼክ ፈርሞ ልስጦት ብሎ እንደነበር ሰምተናል። ይሄ እንደው እውነት ከሆነ ምን ተሰማዎት? እኔ ነገሩን አላስታውስም፣ ግን ኮሜዲያን ሁሉ ጊዜ የሚቀርሉት ነገር አለ እና ታዲያ ቼክ ካለው ከሰጠኝ ለምን አልቀበልም? በህይወት ዘመኖ እንደ መመሪያ የችግሮች መፍትሄ ማግኛ ማስተንፈሻው ምንድን ነው? ታግሎ መስራት ነው። ለህይወት ዝም ብሎ ቁጭ ብሎ በጸጸትና ተያዋጣ ታግለህ ከሰራህ እሱ ነው መፍትሄው። መፍትሄ የሚታየኝ እኔ ታግሎ መስራት ነው፣ ተስፋ ለመቁረጥ። ይሄ ነው ለመፍትሄው ነው የሚታየኝ። ሼህ መሐመድ መኪና ይነዳሉ? እንደው ሊሸልመኝ ነው ብለው ካላሰቡ በስተቀር አይነቱንም ቢገልጹልን ለአድማጮቻችን። እኔ በመጀመሪያ ኢትዮጵያ፣ ሳውዲ፣ ዱባይ አንዳንድ ቦታ ላይ መኪና ይላል። አሜሪካ መልሰው መኪና መንዳት ጀመር ነበር። በኋላ ጓደኞቼ አይ አንተ የአሜሪካን ሕግ አታውቅም ብሎ ከለከሉ። ግን በብዛት አሁን ለምሳሌ ሳውዲ፣ ኢትዮጵያ መኪና መንዳት በጣም ደስ ይለኛል፣ በጣም ወደዋለሁ። ተዝናንቼ ነው የምነዳው። ስለዚህ የመኪና አይነት አንደኛ ሆቢዬ ነው፣ የመኪና አይነት መኪና መሰብሰብ እና አሁን ለምሳሌ ሳውዲ ውስጥ ቡጋቲ አለኝ። አንዳንድ ጊዜ በሸጥ ሲያደርግ ወጣትነት ሲሰማኝ በሲሳይድ እሱን ይዤ መዞር ወዳለሁኝ። አዲስ አበባ ስመጣም ማይባክ አለኝ እነዳዋለሁኝ። አንዳንድ ጊዜ መርሴዲስንም እነዳለሁ። ላንድ ክሩዝም አለኝ እነዳለሁ። ሌክሰስም ፎር ዊል ድራይቭ አለኝ። አንዳንድ ጊዜ አስፈልገኝ እነዳዋለሁ። የመኪና ሆቢዬ በጣም ሰፋ ያለ ነው። የመጨረሻ ጥያቄ ላድርገውና ስለ ሰው የውስጡን ከራሱ በላይ ማንም የሚያውቅ የለም፣ ስለኔ ግን ሰው እንዲያውቅልኝ እፈልጋለሁ የሚሉት ይኖራል? እኔ ፈጣሪን የምለምነው ፈጣሪ እንደወደደኝ ሰው እንዲወደኝ ብቻ ነው። ሌላ ነገር የምፈልገው ነገር የለም። ሰው ይሄን ወቅልኝ ብዬ አልናገረው። ሼህ መሐመድ ሁሴን አላሙዲን ካሉት ውድ ጊዜ ላይ ወስደው ፈቃደኛ በመሆን ለሰጡን ቃለ ምልልስ በሚወዶት በሚያከብሮት በመላው ኢትዮጵያ ሕዝብ ስም ከፍ ያለ ምስጋናዬን አቀርባለሁኝ። እግዚአብሔር ለሀገራችን ለሚያደርጉት ነገር አሁንም እድሜና ጤና ይስጦት በመላው አድማጭ